አክብሮታይ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ በ2 ሚሊዮን ህዝብ ባህር በራችንን ተነጥቀን መቅረታችን አሳፋሪ ነው ሲሉ ፊልድ ማርሻል ብርሃኑ ጁላ ተናገሩ። በባሌም በቦሌም ብለን ይህንን የተሰራ ስህተት እናርመዋለን፣ የባህር በር ባለቤት ምን ሆናለን ሲሉም ተደምጧል። በቀዳሚነት የምንመለከተው ጉዳይ ይሆናል። በአማራ ክልል ተደጋጋሚ የድሮን ድብደባዎች ተፈጸሙ። በእነዚህ ጥቃቶች ምርኮኞች ጭምር መገደላቸው ተነግሯል። ጄኔራሎቹ በክልሉ እየመሩት ያለውን ጦርነት ገጽታ በተመለከተም ገለጻ አድርገዋል። ሰሙታላችሁ። ፕሬዝደንቱ ስለ ጎንደር ተናግሯል። ጎንደር ታውቋል ሲሉ የሚታወቁት ታዬ አጽቀሥላሴ አሁን ደግሞ ተመልሳለች ሲሉ ገለጻ አቅርበዋል። አቶ ተመስገን ጥሩነህ ደግሞ ብልጽግና ጀመረው ያሉትን ፕሮጀክት ራሱ ብልጽግና ታደገው ሲሉ ተሰምተዋል። ይህንንም ይዘናል። በትግራይ ክልል ከ300 በላይ ሰዎች መታሰራቸው ተሰማም። ይህ የሆነው ከህገወጥ የሰዎች ዝውውር ጋር በተያያዘ ነው ተብሏል። ተጨማሪ ያለን። ጦርነቱ በአማራ ክልል የተለያዩ አካባቢዎች እርዳታ ለማድረስ አዳጋች ሆኖብኛል ሲል የዓለም የምግብ ፕሮግራም አሳወቀም። እያጋጠሙት ያሉ ችግሮችን ፈታይ ብሏቸዋል። ሌላኛው መረጃችን ነው። አሜሪካ ትልቁን የጦር መርከቧን ከሜዲትራኒያን ወደ ካሪቢያን ባህር አስጠጋች። የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ ደግሞ አሜሪካ ጦርነት እየጫረች ነው ብለዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ሰማላችሁ። ሰናይ ቆይታ ይሆንላችሁ። በ2 ሚሊዮን ህዝብ ብቻ ባህር በራችንን ተነጥቀን መቅረታችን አሳፋሪ ነው ሲሉ ፊልድ ማርሻል ብርሃኑ ጁላ ተናገሩ። በባሌም በቦሌም ብለን ይህንን የተሰራ ስህተት እናርመዋለን፣ የባህር በር ባለቤትም እንሆናለን ሲሉም ተደምጧል። የ4 ኪሎ አገዛዝ የባህር በር ባለቤት አደረግኳችሁ እንኳን ደስ አላችሁ የሶማሌላንዱ ዜና ከተነገረ በኋላም ፉከራና ዛቻው እንደቀጠለ ነው። ከወራት በፊት ጠቅላይ ሚኒስትር አብይ አህመድ ቀይ ባህር ተፈጥሯዊ ዳር ድንበራችን ነው የህልውናችንም ጉዳይ ነው ብለው 40 እና 60 ኪሎ ሜትር ላይ ተቀምጠን አትገቡም አትሩንም ሲሉ አስጠንቅቀው ነበር። ፊልድ ማርሻል ብርሃኑ ጁላም ቀይ ባህር መግባታችን አይቀሬ ነው ሲሉ ደጋግመው መናገራቸው ይታወሳል። የጊዜ ጉዳይ ካልሆነ የቀይ ባህር ማህበረሰብ አባል መሆናችን የማይቀር ይሆናል። በእርግጥ የተወሰኑ ሰዎች አገዛዙ እንዲህ እየዛተ ዜጋውን በጦርነት ሊከፈት ነው ፕሮፓጋንዳ ውጥረት ውስጥ እንዲቆይ ማድረግ ስትራቴጂው እንጂም ራሱንም ሊያጠፋ የሚችል ቀይ ባህርን ማስመለስ የሚለው ሌላ ጦርነት ውስጥ አይገባም የሚል መከራከሪያ አላቸው። በዚህም ተባለ በዛ ግን ኢትዮጵያን ዛቻ መስማት ከጀመሩ ዓመታት እየተቆጠሩ ነው። ፊልድ ማርሻል ብርሃኑ ጁላ ዛሬም በጠንካራ ቃላት ይህንኑ አስቀጥለውታል። ቀይ ባህርን አሳልፈን የሰጠንበት ስህተታችን ይታረማል የሚለውን አንስተው አሳፋሪ ያሉትን ነገርም አቅርበዋል። አሁን የኢትዮጵያ ሕዝብ 130 ሚሊዮን መሆኑን ጠቅሰው ከ2 አስርት ዓመታት በኋላ 200 ሚሊዮን እንደሚደርስም ተንብየው ከዛም እንዴት 200 ሚሊዮን ሕዝብ በ2 ሚሊዮን ብቻ ማህበረሰብ ታፍኖ ይቀመጣል? ይህ ያሳፍራል ሲሉ አክለዋል። ሕዝባችን አሁን 130 ሚሊዮን ነው። በሚቀጥሉት 25 ዓመታት 200 ሚሊዮን ይሆናል። እንዴት በ2 ሚሊዮን ማህበረሰብ ጥቅም የ200 ሚሊዮን ህዝብ ጥቅም ይዘጋል? ፌር አይደለም፣ ፌር አይደለም። ዓለም አቀፍ ህግ አይደለም፣ ሎጂክም አይደለም። በጣም አሳፋሪ ነው። አሁን ከሰላምም ከልማትም እኩል የሚያስፈልገን ባህር በር ነው የሚሉት ብርሃኑ ጁላም 30 ዓመታትን ያክል ተኝተናል፣ አሁን ግን ነቅተናል እያሉም ይቀጥላሉ። እኛ ከባህር በር የራቅነው አንድም በታሪካዊ ጠላቶቻችን አሁንም ድረስ የቀጠለ ሴራ ነው፣ ሁለተኛው ደግሞ የኛ ስህተትም ያለበት ነው፣ አሁን ግን እናርመዋለን ሲሉም ነው የዛቱት። 30 ዓመት ተኝተናል፣ አሁን ነቅተናል፣ ጥያቄያችን እንቀጥላለን። ባህር በር ላይ እንድንወጣ ያደረጉን ጠላቶች፣ እንድንወጣ የሰሩ ጠላቶች፣ ለ60 ዓመት ለ70 ዓመት የሰሩ ጠላቶች አሁንም ስራቸውን ቀጥለዋል። ከባህር በር እንድንወጣ ያደረጉን እነሱ ናቸው። እኛ ተሳስተን ተባብረን ሊሆን ይችላል፣ እኩልነት መስሎን ትብብር አድርገን ሊሆን ይችላል። ዋነኛው የአጀንዳ ባለቤት ኢትዮጵያን የባህር በር የማሳጣት አጀንዳ ባለቤት ግን
ታሪካዊ ጠላት ነው። አሁንም ቀጥሎበታል። ባህር በር እናገኛለን በቦሌም ሆነ በባሌ። ይህ የፊልድ ማርሻሉ ባህር በር ላይ እንደርሳለን እንገባለንም ዛቻ አዲስ አይደለም። እሳቸውም ሌሎችም አካላት ደጋግመው ያሉት ነውና ከዛ በተቃራኒ ደግሞ እንደ ጌታቸው ረዳና ዲና ሙፍቲ ያሉ ባለስልጣናት ደግሞ ከሰሞኑ እኛ ከኤርትራ ጋር እርቅ ነው የምንሻው፣ ጦርነት የለም ወዘተ የሚል ማብራሪያ አቅርበው እንደነበር ይታወቃል። ለዚህም ነው ይህንን በፊልድ ማርሻሉ የተደረገውን የዛሬውን ንግግር ከተለመደም ግን ብዙም መሬት ላይ ያለውን ሁነት ከማይቀይር ገለጻዎች መካከል እንዳንዱ አድርገው የሚቆጥሩ መኖራቸው። በሌላ ወገን ከሰሞኑ እንደ ሬድዋን ሁሴንና ፈቃዱ ተሰማም እንደዚሁም ጌታቸው ረዳ ያሉ የአገዛዙ ሹማምንትና ወታደራዊ አዛዦቹ የአሰብ ቀጠና ቡሬ ግንባር ጉብኝትናም የቅርብ ጊዜ ንግግሮችን የተመለከቱ ደግሞ አይቀሬው ጦርነት ጫፍ ላይ ደርሷል የሚል ግምገማ አላቸው። በአማራ ክልል ተደጋጋሚ የድሮን ድብደባዎች ተፈጸሙ። በእነዚህ ጥቃቶች ምርኮኞች ጭምር መገደላቸው ሰምቷል። ጄኔራሎቹ በክልሉ እየመሩት ያለውን ጦርነት ገጽታ በተመለከተም ተናግሯል። አገዛዙ ከዓለም እይታ ደብቆ ከመገናኛ ብዙሃን ተደራሽነትም ሰውሮ በአማራ ክልል የማያቋርጥ የሰው አልባ አውሮፕላን ድብደባን እያከናወነ ነው። ባለፉት 2 ሳምንታትም ጨቅላ ሕፃን እስከነ ወላጅ እናቱም፣ ምጥ ላይ የነበረች ወላድ እስከነ አዋላጅ ሐኪሟም፣ አርሶ አደር እስከነ ከብቶቹ እንደዚሁም ታጣቂዎች ጭምር የነዚህ የድሮን ጥቃቶች ሰለባ ሆነዋል። በሰሜን ወሎ ዞን በርካታ አካባቢዎች የድሮን ድብደባዎች ተፈጽመዋል። በጎጃም ቀጠና ባህር ዳር ዙሪያም፣ ጎንጂ ቆለላም፣ አዊ የተለያዩ ስፍራዎች፣ ደቡብ ጎንደርን ጨምሮ መሰል ጥቃቶች በርካታ ኢትዮጵያውያንን ህይወታቸውን ነጥቀዋል። በእርግጥ እነዚህ የድሮን ጥቃቶች የሰላማዊ ዜጎችን ህይወት እየቀጠፉ ተጠያቂው ማን ይሆናል የሚለውን የብልጽግናው ሰዎች ሳንፈርምበት የሚተኮስ ድሮን የለም ለእያንዳንዷም ኃላፊነቱን እንወስዳለን ብለዋልና ተጠያቂው ግልጽ ይሆናል። ድሮን በሲቹዌሽኑም ተቀምጦ እያንዳንዱ ታርጌት ይሄ ከሆነ ታርጌት ከታየ በኋላ ፓይለቱ ለዘመቻ መኮንን ጥያቄ አቅርቦለት በእያንዳንዷ ታርጌት ተፈርሞ ነው። ከፈለገ የተከበረው ምክር ቤት ማየት ይችላል። በተኮስነው ሚሳኤል ወይም ጥይት ልክ ፊርማ አለ። ለእያንዳንዷ ታርጌት ኃላፊነት ይወሰዳል። ዝም ብሎ የአቡሰጥ የሚሊሻ ጫወታ አይደለም። ይህ የድሮን ጥቃት ዛሬም በክልሉ የተለያዩ አካባቢዎች ቀጥሏል። በምዕራብ ጎንደር ዞን ቋራ የተፈጸመው ቀዳሚው አብነት ነው። በቋራ ልዩ ስፍራው ነጋሲ ዋርካ ተብሎ በሚጠራ ቦታ ያጋጠመውም በዚህ ረገድ የሚጠቀስ ይሆናል። በዚህ የቅዳሜ ገበያ በነበረበት ስፍራም ረፋድ ላይ የተፈጸመው ጥቃት ያደረሰው ሰብአዊ ጉዳት ግን በውል አልተገለጸም። ሁለተኛው ጥቃት ደግሞ በክልሉ ርዕሰ መዲና ባህር ዳር ቅርብ ርቀት ዳህና ማርያም ተብሎ በሚጠራ አካባቢ የተፈጸመው ነው። በዚሁ ስፍራ ከቀናት በፊት በተመሳሳይ የድሮን ጥቃት መድረሱናም ሰዎችን ለጉዳት መዳረጉ የሚዘነጋ አይሆንም። በአሁኑ ጥቃት ደግሞም በተሽከርካሪ ላይ የነበሩትናም ትናንት በጣና ፎረም መድረክ ዕለት በነበረው ውጊያ ወቅት የተማረኩም የክልሉ የአድማ ብተና ፖሊስ አባላት ጭምር ሳይገደሉ እንዳልቀሩ ነው የተገለጸው። በእርግጥ ለብልጽግናው አገዛዝ በድሮን የራሱን ሰራዊት አባላትን መግደል እንግዳ ጉዳይ አይደለም። ባለፈው ዓመት በጎጃም ቀጠና ፋግታ ለኮማ በደርዘን የሚቆጠሩ የተማረኩ ወታደሮች በተመሳሳይ በድሮን መገደላቸው ይታወሳል። ከትግራይ ኃይሎች ጋር ውጊያ ላይ በነበረበት ወቅትም ከሰሜን ሸዋ ወደ ደቡብ ወሎ በማቅናት ላይ የነበረና የመከላከያ ሰራዊት አባላትን የጫነ ሲኖትራክ ላይ በስህተት ይሁን ታስቦበት ባይታወቅም ወታደሮቹን ገድሏል። በሌላ ወቅትም ቆስለው ተይዘው ጨፋሮ ቤት ተብሎ በሚጠራ አካባቢ ተቀምጠው የነበሩ ለስልጣኑ መጽናትም ሲዋደቁ የአካል ጉዳት የደረሰባቸው የመንግስት ወታደሮችን በድሮን መግደሉ አይዘነጋም። የሆኖ ሆኖ በአማራ ክልል የተለያዩ አካባቢዎች የሚፈጸሙ የድሮን ጥቃቶች ባሻገርም የድሮን አሰሳና ቅኝቶችም እንደቀጠሉ ናቸው። ይህንን የክልሉን ውጊያ እየመሩ የሚገኙ ጀነራሎች ዛቻም እንደዚሁ። በቅርቡ በርካታ ወታደሮችን ያጣው የሰሜን ምስራቅ እዝ አዛዥ ሌትናንት ጀነራል አሰፋ ቸኮል ደግሞ ቀዳሚው ናቸው። እኒህ አዛዥ በአማራ ክልል እያደረጉት ያለውን ጦርነት የታሪካዊ ጠላቶች ጦርነት ብለውታል። አሁን ደግሞ ጽንፈኛው ያሉትን ፋኖን እያደናገረ ነው ሲሉ ያስረዱናም በቅርብ ጊዜ ከባድ ኪሳራ ደርሰንበት ማህበራዊ ሚዲያ ላይ ነው የቀረው ሲሉ አብራርቷል። በሰሜን ሸዋ ዞን በባህር ኃይሉ ታግዘው ስምሪት የወሰዱት የኮማንዶና አየር ወለድ እዝ አዛዡ ሌትናንት ጀነራል ሹማብደታ ደግሞም ደብረ ብርሃን ላይ ሆነው የተላላኪዎችን ግብአተ መሬት እየፈጸምን ነው ሲሉ ተደምጧል። የእነዚህ ሁሉ ወታደራዊ አዛዦች የዛሬ ንግግር ይዘቱ ሳይቀየር ከአንድ ዓመት በፊትም እንደዚሁ በተመሳሳይ የቀረበ እንደነበር ልብ ይሏል።
ፕሬዚደንቱ ስለ ጎንደር ተናግረዋል። ጎንደር ታውኳል ሲሉ የሚታወቁት ታዬ አጽቀሥላሴ አሁን ደግሞ ጎንደር ተመልሳለች ሲሉ ገልጸዋል። አቶ ተመስገን ጥሩነህ ደግሞ ብልጽግና ጀመረው ያሉትን ፕሮጀክት ራሱ ብልጽግና ታደገው ሲሉ ተደምጧል። በእርግጥ ፕሬዚደንት ታዬ የሚሆን የብልጽግናው ሹማምንት ስለ ጎንደርም ይሁን ስለ ሀገሩ ነባራዊ ሁኔታም ትናንትና ዛሬ የሚሰጡትን ገለጻ ማስተሳሰርና ማቀራረብ እጅግ አዳጋች ነው። ከጥቂት ወራት በፊት ፕሬዚደንት ታዬ ጎንደርን የታወከ ምድር ሲሉ ፈርጀውት ነበርም። አሁን ብቻ ሳይሆን ድሮም የታወከ ሲሉ ገልጸውት ነበርና ነውጥ የሚያሰላስል ሰላም የለውም። ሰላም አለመኖሩ ብቻም ሳይሆን ሌላውንም ያውካል። የእድገትም እንቅፋት ነው። ጎንደር እና አካባቢው ለብዙ ዘመናት በዚህ መሰል ተግባር ታውቋል። ከዚህ ንግግራቸው አስቀድመው ግን ጠቅላይ ሚኒስትር አብይ አህመድ ነጭ ኖራ የቀቡትን የፋሲል ግንብን አይተው አሁን ጊዜው የጎንደር ነው ብለው ተናግረው እንደነበረ የሚታወስ ነው። እኒህ የብልጽግናው ሹም አሁን ደግሞ ጎንደር ተመልሳለች ሲሉ ገልጿል። በግል የማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክትም የጎንደር መመለስ ምልክት ያደረጉት እንደገና የፋሲል ግንብን ነጭ ቀለም መልክ መያዝን ነው። ታዬ አጽቀሥላሴ ጎንደር ተመለሰ የሚሉት ጎንደር ቋራ ላይ አገዛዛቸው በርካታ ጎንደሬዎችን በድሮን በገደለበት ተመሳሳይ ዕለት ነው። እኒህ የብልጽግና ሹም ጎንደር ተመለሰ የሚሉት ጎንደር ዛጎች ላይ የአርሶ አደር መኖሪያ ቤት በሰው አልባ አውሮፕላን በወደመበት ተመሳሳይ ወቅት ነው። ኢህአፓ እንደሆኑ የሚገልጹት ታዬ አጽቀሥላሴ ያኔ እሳቸውም የሚያስታውሱትናም ከአዲስ አበባም ቀጥሎ በርካቶች የሞቱበት እንደሆነ የሚነገርለት የጎንደሩ የደርግ ዘመቻ ወቅት እንኳን ባልተፈጠረ ሁኔታም የእሳቸው የአሁኑ የብልጽግናው አገዛዝ ግን የናሁ ሰናይን ጨምሮ የሞተ ሰው አስከሬንን ለወላጅ እናት እንኳን በሚከለክልበት ሁኔታ ነው ጎንደር ተነስታለች የሚሉት። ሌላኛው የብልጽግና ሹም ተመስገን ጥሩነህ ደግሞ ይቀጥላሉ። ኮይሻ ላይ ተገኝተው መወድሰ አብይ ለማቅረብ ቃላት ቢቸግራቸው ኮይሻ ግድብን ልክ እንደ አባይ ግድብ የታደገ ስርዓት ነው ሲሉም ያብራራሉ። እኒህ ሰው የአማራ ህዝብን ግን ባንዳና ተላላኪ ሲሉ በአደባባይ ከሰደቡት ወር እንኳን በቅጡ አልሞላቸውም። አቶ ተመስገን በሚያደርጉት ንግግር ለውጡ እንደ አባይ ግድብ ሁሉ ኮይሻ ግድብንም ከመጥፋት የታደገ ነው ሲሉም ነው የገለጹት። ከለውጥ ዘመን በኋላ እንደ ህዳሴ ግድብ አንዱ የለውጡ መንግስት የታደገው ነገር ቢኖር የኮይሻን ፕሮጀክት ነው ብዬ መናገር እችላለሁ። ይህ አገዛዝ የአባይ ግድብን የታደገ ሳይሆን የማመንጨት አቅሙን በእጅጉ ያሳጣም፣ ለማጠናቀቅ ቃል ከገባው በ3 ዓመታት ያጓተተም፣ ከፍተኛ የሚባል ተጨማሪ ወጪን እንዲወጣ ያደረገም፣ ለትልቅ ዲፕሎማሲያዊ ኪሳራም የዳረገም፣ በርካታ ኢትዮጵያን እንዳለሙት ሳይሆን ዛሬ ላይ ከ2000 እምብዛም የማይልቅ ኃይልን ብቻ የሚያመነጭ ያደረገ ነው የሚለው ሀቅ በቀዳሚነት የሚነሳ ይሆናል። አቶ ተመስገን ጥሩነህ ኮይሻንም የታደገ የሚሉት ግን ኮይሻ ገና ምንም ሳይጀመር ነው አብይ ያስጀመሩት በ30 ሰከንዶች ልዩነት መሆኑን ልብ ይሏል። መጀመሪያ ሲጀመር በአጋጣሚ መጠን ስለነበረ የዚያኔ ጠቅላይ ሚኒስትሩ ሲጎበኙት ምንም የተጀመረ ነገር አልነበር። ብልጽግና ከምንም አስጀመረው ያሉትን ፕሮጀክት ብልጽግና ራሱ እንዴት ታደገው፣ እንዴትስ ይህ ንግግር አብሮ ይሄዳል የሚለውን የሚያውቁት ግን እርሳቸውና ቢጤዎቻቸው ብቻ ይሆናሉ። በትግራይ ክልል ከ300 በላይ ሰዎች መታሰራቸው ተነገረም። ይህ የሆነው ከሰዎች ዝውውር ጋር በተያያዘ ነው ተብሏል። የትግራይ ክልል ፖሊስ ባለፉት 3 ወራት ውስጥ 300 የሚጠጉ የሰዎች አዘዋዋሪዎችን በቁጥጥር ስር መዋሉን አሳውቋል። የክልሉ ባለስልጣናት የወጣቶችን ሕይወት አደጋ ላይ የሚጥለውን ህገወጥ ስደት ለመግታት የሚያደርጉት ጥረት ማጠናከራቸውንም አመላክቷል። የደቡብ ምስራቅ ትግራይ ዞን ፖሊስ አዛዥ የሆኑት ኮማንደር አብርሃ ወረደም ለትግራይ ቴሌቪዥን እንደተናገሩት ህገ ወጥ የሰዎች አዘዋዋሪዎች መረቦች እንዳይታወቁባቸው አዳዲስ ዘዴዎችን እየተጠቀሙ ናቸው። ኮማንደሩ በቁጥጥር ስር የዋሉ መኪኖች እንደዚሁም አዘዋዋሪዎች አሉም። በዚህ ወር ያጋጠመን እጅግ የከፋው ደግሞ እድሜያቸው ከ12 ዓመት በታች የሆኑ ህጻናትም ወደ ትምህርት ቤት ሲሄዱ እየተወሰዱ መሆኑን ነው ብለዋል። አክለውም ቀደም ሲል አዘዋዋሪዎቹ ሚኒባስ ይጠቀሙ ነበርም፣ አሁን ግን የጭነት መኪናዎችንናም ሌሎች ዘዴዎችን እየተጠቀሙ ይገኛሉ ሲሉም አክሏል። ጥቅምት 12 ቀን የትግራይ ፖሊስ ኮሚሽን እንዳሳወቀው ልጆችን ጨምሮ ከ75 በላይ ወጣቶች በህገወጥ መንገድ ለመሰደድ ሲሞክሩ ተይዘዋል። ይህ በቁጥጥር ስር የማዋል ኦፐሬሽን በእንደርታ ወረዳ ፖሊስና በትግራይ ጸጥታ ኃይል የጋራ ጥረት የተካሄደ ነውም ተብሏል። በሌሊት ስደተኞችን አሽጓል በሚል የተጠረጠረውን የመኪና ጥገና ባለሙያ ጨምሮም 3 ተጠርጣሪዎች በቁጥጥር ስር የዋሉ ሲሆን በተጠርጣሪዎቹ ላይ ምርመራ እየተደረገ ስለመሆኑም ተመላክቷል።
እንደ ትግራይ ፖሊስ ኮሚሽን ገለጻ ከሆነ የስደተኞቹ ቡድን በሰዎች አዘዋዋሪዎች በመታለል ጉዟቸውን የጀመሩት ህይወታቸውን አደጋ ላይ በመጣል ነው። ኮሚሽኑ የክልሉን ወጣቶች ህይወት እያሳጣ ያለውንና እየጨመረ የመጣውን የህገወጥ ስደትን ችግር ለመፍታትም ወላጆች፣ የአካባቢ አስተዳደሮችና ማህበረሰቦች እንዲተባበሩ ጥሪ አቅርቧል። ባለፈው መስከረም ወርም 10 ሴቶችን ጨምሮም 34 ሰዎች በህገወጥ መንገድ ለመሰደድ ያደረጉት ሙከራም በክልሉ የጸጥታ ኃይሎች መክሸፉን ፖሊስ ማሳወቁ ይታወሳል። ጦርነቱ በአማራ ክልል የተለያዩ አካባቢዎች እርዳታ ለማድረስ አዳጋች አድርጎብኛል ሲል የዓለም የምግብ ፕሮግራም ገለጸም። እያጋጠሙት ያሉትን ችግሮችንም ፈታኝ ብሏቸዋል። የዓለም የምግብ ፕሮግራም በአማራ ክልል የሰብአዊ እርዳታ ስራዎችን በቀጠለው የጸጥታ ችግርና የተደራሽነት ውስንነት ምክንያት ከፍተኛ የሆነ የሎጂስቲክስ ፈተናዎች እየገጠሙት ስለመሆኑ ነው የሚገልጸው። ድርጅቱ አማራ ክልልን በተመለከተ ባወጣው የስራ ሁኔታ ግምገማ ሪፖርቱ በተለይም በመተማና በምስራቅ አማራ አካባቢዎች ያለው የጸጥታ ችግር የእርዳታ አቅርቦቶችን ትራንስፖርት በእጅጉ እያዘገየ መሆኑን ጠቁሟል። ሪፖርቱ በተለያዩ አካባቢዎች የንግድ ትራንስፖርት አገልግሎት እጥረት መኖሩን በመጥቀስ ለተቸገሩ ማህበረሰቦች እርዳታ በወቅቱ እንዳይደርስ እንቅፋት እየፈጠረ መሆኑንም አስረድቷል። የዓለም የምግብ ፕሮግራም ምንም እንኳን እነዚህ ገደቦች ቢኖሩም የሎጂስቲክስ ክላስተር ውጊያ ባለበት ክልል ውስጥ የሰብአዊ አጋሮች ስራቸው መቀጠል እንዲችሉም ትራንስፖርት ማከማቻና መቀንጀትን ጨምሮም የጋራ አገልግሎቶችን ማቅረቡን መቀጠሉንም ያስረዳል። ሪፖርቱ እንደሚያሳየው የሎጂስቲክስ ክላስተር ባለፈው መስከረም ወር 172 ኪዩቢክ ሜትር ሰብአዊ እርዳታ ወደ ክልሉ እንዲላክ አመቻችቷል። ይህም ከጥር ወር 2017 ጀምሮ የተጓጓዘውን አጠቃላይ መጠን ከ7700 ኪዩቢክ ሜትር በላይ ያደርሰዋል ብለዋል። ቀጣይነት ያለው ጥረት እየተደረገ መሆኑን የሚገልጸው ይህ ሪፖርት የጸጥታው ሁኔታ ተለዋዋጭ በሆነበት ወቅት የእርዳታ አቅርቦትን ለማረጋገጥ ተሽከርካሪዎች በአንድ ላይ መንቀሳቀሳቸው ወሳኝ መሆኑንም ጠቅሷል። በዚህ ጊዜ ውስጥ 11 የጭነት መኪኖችን ያቀፉ 3 የሰብአዊ እርዳታ ጭነቶች ወደ አማራ ክልል እንዲገቡና በክልል ውስጥ እንዲንቀሳቀሱ ተደርጓል ሲል ነው የገለጸው። በቅንጅት ተሽከርካሪዎች በአንድ ላይ መንቀሳቀሳቸው የአጋሮች ተሽከርካሪዎች ወደ ሌሎች የተለያዩ ክልል ክፍሎች በሰላም እንዲንቀሳቀሱ በመደገፍ ረገድ ወሳኝ ነበር ያለው ሪፖርቱም ይህም የህይወት አድን ፕሮግራሞች እንዲቀጥሉ ያስቻለ ስለመሆኑም ጠቁሟል። አሜሪካ ትልቁን የጦር መርከቧን ከሜዲትራኒያን ወደ ካሪቢያን ባህር አስጠጋች። የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮ አሜሪካ ጦርነት እየጫረች ነው ብሏል። የአሜሪካ መከላከያ ጸሐፊ ደግሞም እስከ 90 ተዋጊ ጀቶችን የሚይዘው ግዙፍ የጦር መርከብን ወደ ካሪቢያን እንዲጠጋ ማዘዛቸውን አሳውቋል። ማዱሮ ደግሞ አዲስ ውስጣዊ ጦርነትን እያጫሩ ነው፣ ዳግመኛ እጃችንን ጦርነት ውስጥ አናስገባም ቢሉም አዲስ ጦርነት እየቀሰቀሱ ነው ግን ብለዋል። አሜሪካ በካሪቢያን አካባቢ ያለውን ወታደራዊ ይዞቷን እያሰፋች ነው። በአካባቢው ከጦር መርከቦች በተጨማሪ የኒውክሌር ሰርጓጅ መርከብናም F-35 የጦር ጀትንም አከማችታለች። አሜሪካ የጦር መሳሪያዎቹ ያስፈልጓት የአደንዛዥ እጽ ዝውውርን ለመግታት እንደሆነ ትገልጻለች። የአደንዛዥ እጽ አዘዋዋሪዎች ናቸው ባለቻቸው 10 ጀልባዎች ላይም ጥቃትን ፈጽማለች። ባሳለፍነው አርብ በደረሰው ጥቃት 6 አደንዛዥ እጽ አዘዋዋሪ አሸባሪዎች ተገድለዋል ሲሉም የመከላከያ ጽሕፈት ቤቱ ኃላፊ ፒት ሄግሴት ተናግረዋል። አሜሪካ ጥቃቱን የፈጸመችው በካሪቢያን ባህር ላይ ሲሆን በጀልባው የተሳፈሩት ትሬን ዴ አራጋዋ የተባለው የወንጀለኞች ቡድን አባላት መሆናቸውንም እኒሆ ኃላፊ ያስረዳሉ። እንዲያም ሆኖ አሜሪካ የፈጸመችው ጥቃት አስፈላጊነት ላይ ጥያቄዎች እየተነሱ ነው። በአካባቢውም አሜሪካ ውግዘት ደርሶባታል። የዶናልድ ትረምፕ አስተዳደር የአደንዛዥ እጽ ዝውውርን እየተዋጋሁ ነው ቢልም ዓላማውን ማዱሮን ከስልጣን ማውረድ ነው ሲሉ የአሜሪካ ምክር ቤት አባላትና ተንታኞች ተችተውታል። ማዱሮ የአደንዛዥ እጽ አዘዋዋሪ ቡድን መሪ ናቸው ሲሉ ዶናልድ ትረምፕ ቢከሱም ማዱሮ ግን ይህንን ከሰሞኑ አስተባብለዋል። ዶናልድ ትረምፕ በቬንዙዌላ ያሉ የአደንዛዥ እጽ ማምረቻዎች ላይም ጥቃት ሊሰነዝሩ እንደሚችሉ ሲኤንኤን ዘግቧል። አሜሪካ ግዙፍን የጦር መርከቧን ለመጨረሻ ጊዜ ያሰማራችው በ2023 ነበርም። የጦር መርከቡ ወደ ካሪቢያን ባህር መጠጋቱ በአሜሪካና በቬንዙዌላ መካከል ያለውን ውጥረትም አባብሶታል። ዲሞክራቶችና ሪፐብሊካኖች አሜሪካ በጀልባዎች ላይ ያደረሰች ያለው ጥቃትን ህጋዊነት ላይም ጥያቄ እያነሱ ናቸው። የአሜሪካ የውጭ ጉዳይ መስሪያ ቤት ኃላፊ የሆኑት ማርኮ ሩቢዮ ግን አደንዛዥ እጽ የያዘ ጀልባ በሳት ሲጋይ ማየት ካልፈለጋችሁ ጀልባውን ወደ አሜሪካ አተላኩት ሲሉ ነው የተደመጡት። አሜሪካ እስካሁን ባደረሰችው ጥቃት የተገደሉ ሰዎችም 43ን ተሻግረዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበርም። አበቃን። ቸር ያሰማን።